አቶ ጌታቸው ረዳ ከስልጣን ተሰናበቱ። የእሳቸውን ስልጣን ተክቶስ ማን ቦታውን ይይዘዋል? ሰላም ጤና ይስጥልኝ ውድ የቻናላችን ቤተሰቦች። ላለፉት 2 ዓመታት ገደማ የትግራይ ክልል ጊዜያዊ አስተዳደር በመሆን ያገለገሉት አቶ ጌታቸው ረዳ ከስልጣን ተሰናብተዋል። በእሳቸው ቦታስ ማን ተሾመ? ጠቅላይ ሚኒስትር አብይ አህመድስ በጉዳዩ ምን አሉ? እነዚህንና የመሳሰሉትን ነጥቦች የምናነሳበትን ፕሮግራም ይዘንላችሁ ቀርበናል። ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ አዳዲስ መረጃዎች፣ አስደናቂ እውነታዎችን እንዲሁም ልዩ ልዩ ጥቆማዎች እንዲደርሳችሁ ማድረግ ትችላላችሁ። አብራችሁን ቆዩ። ደም አፋሳሽ ከነበረው የሰሜኑ ጦርነት ማብቃት ተከትሎ በፕሪቶሪያ በተደረገው የሰላም ስምምነት መሰረት በተቋቋመው የትግራይ ጊዜያዊ አስተዳደር በፕሬዝዳንትነት ሲያገለግሉት የነበሩት አቶ ጌታቸው ረዳ ስልጣናቸው ማብቃቱን ተከትሎ ለሌተናል ጄኔራል ታደሰ ወረደ ስልጣናቸውን በይፋ አስረክበዋል። በበዓለ ሲመቱ ወቅት ዓለም አቀፍ ዲፕሎማቶች እንዲሁም ከፍተኛ የመንግስት ባለስልጣናት የተገኙ ሲሆን በሁኔታው ላይ ጠቅላይ ሚኒስትር አብይ አህመድ ምን አሉ? ጠቅላይ ሚኒስትሩ ባስተላለፉት መልእክት ባለፈው 1 ወር ገደማ የኢትዮጵያን ህገ መንግስት የፕሪቶሪያን ስምምነትና የዲፕሎማቲክ ማህበረሰቡን ምክር በማከል ሰፊ ውይይቶች ሲካሄዱ ቆይተዋል ብለዋል። የአቶ ጌታቸው ረዳ የስልጣን ዘመን በህጉ መሰረት ሲያበቃ የሚቀሩ ቁልፍ ስራዎችን የሚያከናውን አካል ጊዜያዊ መንግስት መቀጠል አለበት የሚል ድምዳሜ ከተያዘ በኋላ ይህን የሽግግር ማን መርቶ ከግብ ሊያደርስ ይችላል የሚሉ ውይይቶችን ስናደርግ ቆይተናል ሲሉ ገልጸዋል። ዛሬ በይፋና በሰላማዊ መንገድ በአዲስ ባህል የስልጣን ሽግግሩና ቅብብሎሹን ለማካሄድ የተዘጋጀ ፕሮግራም መካሄዱን አሳውቀዋል። ጄኔራል ታደሰ ባለፉት 2 ዓመታት የአቶ ጌታቸው ምክትል ሆነው ያገለገሉ ሰው ናቸው ያሉት ጠቅላይ ሚኒስትሩ ባለፉት 2 ዓመታት የነበሩ ድካሞችንና ጥንካሬዎችን በግልጽ የሚገነዘቡ ሰው ናቸው ብለዋል። አሁን ትግራይ ውስጥ ያለውን ክፍተት ሞልተው ወደፊት ሊወስዱ ይችላሉ የሚል እምነት በብዙ አካላት የታመነ ነው። የትግራይ ህዝብ የጠማውን ሰላምና ልማት እንደ ሌሎች ወንድሞቹ ወጥቶ የመግባት መሻት ስናሳካ ለኢትዮጵያም ለአፍሪካም እጅግ ጠቃሚ የሆነ ነገር ሰርቶ ለማለፍ ታሪክ የሰጣቸውን እድል እንደሚጠቀሙበት ተስፋ አደርጋለሁ ብለዋል ጠቅላይ ሚኒስትሩ። ሌተናል ጄኔራል ታደሰ ወረደ በበኩላቸው የሚከተለውን መልእክት አስተላልፈዋል። የተሰጠኝ ኃላፊነት ከባድ የሆነ ፈተና ነው፣ ጥሩ ከተሰራ ግን እድል ነው ብለዋል ጄኔራል ታደሰ ወረደ። አዲሱ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጄኔራል ታደሰ ወረደ አስተዳደራቸው የካቢኔ መዋቅር ማስተካከያ እንደሚያደርግ ገልጸዋል። ጄኔራል ታደሰ የተሰጣቸው ኃላፊነት ከባድ ፈተና እንደሆነ ተናግረው የምትመኘው ነገር አይደለም ያሉት ፕሬዝዳንቱ ጥሩ ከተሰራ ግን እድል ነው ብለዋል። ፈተና ያሏቸው እንዲኖሩባቸውና እንደሚያውቋቸውም ጠቁመዋል። ባለፉት ጊዜ ያልተሰሩ ስራዎች ከፕሪቶሪያ ስምምነት ጋር የተያያዙ ብቻ እንዳልሆኑ ጠቁመው በራሳችን በውስጣችን የተፈጠሩ ከፍተኛ የጸጥታ፣ የፖለቲካ፣ የኢኮኖሚያዊ ቀውሶች አሉ ብለዋል። እነዚህም በርካታ ችግሮች ለመቅረፍ ትግራይ ማዕከላዊ ስልጣን አጥታ ነበር። አሁን ግን ማዕከሉን በማጠናከር ይሰራል ሲሉ ገልጸዋል። የሰላም ስራዎች ላይ፣ የፕሪቶሪያ ስምምነት መተግበር ላይ፣ የህዝቡን ጥያቄ መፍታት ላይ ጠንክረው እንደሚሰሩ የተናገሩት ጄኔራል አሁን ያለው ውጥረት ረግቦ ሁሉም የፖለቲካ አካሄድ ለውጥ የሚመጣበት የወጣቶቹም የለውጥ ፍላጎት የሚሳካበት ሁኔታ ይፈጠራል ብለው እንደሚገምቱ ተናግረዋል። በእሳቸው አስተዳደር የካቢኔ ማስተካከያ እንደሚኖርም ይፋ አድርገዋል። በፕሬዝዳንት ጊዜያቸው ዋና የትግራይ ህዝብ ድጋፍ እንደማይለያቸው የፌዴራሉን መንግስት እንዲሁም የዓለም አቀፍ ማህበረሰብ ድጋፍም እንዲሁ እንደማይለያቸው እምነታቸውን ገልጸዋል። ትልቁ ነገር ደግሞ አቶ ጌታቸው ረዳ የስራ ለውጥ ቢያደርጉም ክልሉን ያውቁታል። ያላቸውና በቀጣይ የሚኖራቸው ሚና በደንብ እገነዘባለሁና የእሳቸውም ድጋፍ እንደማይለየኝ ተስፋ አደርጋለሁ ብለዋል። ጄኔራል ታደሰ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትነትን ሲረከቡ የመግባቢያ ሰነድ ፈርመዋል። የመግባቢያ ሰነዱስ ምን ይላል? አንደኛ፣ የተፈናቀሉ ዜጎችን ወደ ቀያቸው የመመለስ ሂደት በጅምር ያለው እንዲጠናቀቅና በቀሪ አካባቢዎችን በፍጥነት እንዲተገበር ማድረግ። ሁለተኛ፣ በፕሪቶሪያ ስምምነት መሰረት ትጥቅ የመፍታትና የቀድሞ ታጣቂዎችን መልሶ የማቋቋም ተግባር በአፋጣኝ እንዲጠናቀቅ ማድረግ። ሶስተኛ፣ በክልሉ የህግ የበላይነትን እንዲሰፍን ማድረግ፣ ለህዝብ ደህንነት፣ ለሰላምና ለጸጥታ ጠንቅ የሆኑ ጉልህ ህገወጥ እንቅስቃሴዎች እንዲቆሙ ማድረግ፣ ለዚህም ተገቢውን የቁጥጥር እና የህግ ማስከበር ስራ መስራት። አራተኛ፣ መደበኛ የልማት ስራዎች፣ መንግስታዊና ማህበራዊ አገልግሎቶች እንዲሁም የመልሶ ግንባታ ስራዎች እንዲሳለጡ ማድረግ። አምስተኛ፣ ከህገ መንግስታዊና ከህጋዊ ስርዓት
ከሀገር ሉዓላዊነትና ከፕሪቶሪያ ስምምነት ያፈነገጡ ግንኙነቶችና እንቅስቃሴዎች እንዲቆሙ ማድረግ። ስድስተኛ ክልሉ ለዲሞክራሲያዊ ምርጫ ዝግጁ እንዲሆን ማድረግ። በክልሉ የሲቪክና የፖለቲካ መብቶች ተግባራዊ የሆኑበት የፖለቲካ ብዝሃነትን የሚያስተናግድ ዲሞክራሲያዊ አውድ እንዲፈጠር መስራት። ሰባተኛ የክልሉ ህዝብ የተለያዩ የማህበረሰብ ክፍሎችና የፖለቲካ ተዋንያን በሀገራዊ ምክክር ሂደት እንዲሳተፉ ሁኔታዎችን ማመቻቸት። ስምንተኛ የክልሉ መንግስታዊ ሚዲያና የኮሚኒኬሽን እንቅስቃሴዎች የሀገሪቱን ህዝቦች ትስስርና መልካም ግንኙነት የሚያጠናክሩ ህግና ህገ መንግስታዊ ስርዓትን የሚያስከብሩ መሆናቸውን ማረጋገጥ ነው። ጄኔራል ታደሰ ወረደ የጊዜያዊ አስተዳደሩ ፕሬዝዳንት በመሆን ስራቸውን ሲጀምሩ ከላይ የተዘረዘሩትን ኃላፊነቶች በትጋትና በታማኝነት ለመወጣት ቃል ገብተው ፈርመዋል። ውድ የቻናላችን ቤተሰቦች አብራችሁን ስለነበራችሁ ከልብ እያመሰገን እነዚህን የመሰሉ ትኩስ መረጃዎች እንዲደርሷችሁ ቻናላችንን ሰብስክራይብ አድርጉ እንላለን። ሰናይ ጊዜን ተመኘ